ይህ ሰውዬ ጂነስ ገዳይ ነው። አእምሮን በመጠቀም ብቻ ሰዎች እንዲሞቱ ያደርጋል። አደገኛ ጭንቅላት ነው ያለው። መጀመሪያ እንዴት እንደሚገድል ያስላል። መንገድ የምታቋርጥ ሴት አየ። በዚህ ጊዜ ሁሉ ነገር ጭንቅላት ውስጥ ጨርሷል። የዛሬ እቅዶችን ሴት መግደል። ሴቷን በጥንቃቄ ተመለከታት። ወደ አበባ መሸጫ ሱቅ እየገባች አጠገቡ ያለውን የመንገድ መብራት አየ። ከዚያም እዛው ጋር የተቀመጠውን ሽማግሌም አየ። ከዚያም እያለፈ የነበረውን መኪና አየ። እቅዱ ተስተካክሏል። በተቃራኒ አቅጣጫ በትዕቢት መራመድ ጀመረ። መኪናው ሲመጣበት በአንድ ምልክት ብቻ አስቆመው። ካሰበው ቦታ ደረሰና አንድ የቆሻሻ መጣያ ላይ እስክሪብቶ አስቀመጠ። የክፋት ፈገግታውን አሳየ። በቅርብ ርቀት የሚመጣውን ሳይክል ተመለከተ። ወደ ኋላ ለመሸሽ ተዘጋጅቷል። ሰውዬ ግን እስክሪብቶ ተመልከቱ፣ የሆነ ሰው ሊሞት ነው። በዚህ ጊዜ የቅድሟ ሴት ከአበባ መሸጫው ትወጣለች። ይህ ሰውዬ ከኋላ ይከተላታል። የሚመጣውን ሳይክል አየው። ሁሉም ነገር እንዳቀደው እየሄደለት ነው። ሰውዬ ወደፊት ተራመደ። ይህች ሴት ትራፊክ መብራት እየጠበቀች ነበር። የሚያልፈው መኪና ውሃ ረጨ። ቅድም የቆመውን እስክሪብቶ ጣለው። ወደ መሬት ነበር የጣለው። የወደቀውን እስክሪብቶ ሽማግሌው አየው። ቀልቡን ሳበው። ሊያነሳ ፈለገ። እየመጣ የነበረው ሳይክል ሽማግሌውን ገጨው። ሽማግሌው ወደ መንገዱ ሲወድቅ ባለሳይክሉ ደግሞ ፍራፍሬ ቤት ላይ ወደቀ። በአካባቢው የነበሩ ሰዎች የወደቁትን ፍራፍሬዎች ማንሳት ጀመሩ። ግን ይቺ ሴትዮ ትኩረት አልሰጠኝ። በዚህ ጊዜ ሌላ ባስ እየመጣ ነበረ። ሹፌሩ ትኩረቱ ተሰረቀ። የተፈጠረውን ግርግር እያየ ነበር። ግን የትራፊክ መብራቱ ቀይ አብርቷል። ግን ሹፌሩ ጭራሽ አላያትም ነበር። ልክ እንደዚህ ገጫትና ሞተች። በጭንቅላት ውስጥ የተቀመረ ሞት በዚህ አጠናቀቀው። ሰውየው ቀስ ብሎ ከቦታው ጠፋ። ፖሊሶች የተፈጠረውን ለማጣራት ወዲያው ደረሱ። ሴትዮዋ ወዲያው ሞታለች። ሹፌሩ የ10 ዓመት ልምድ እንዳለውና ሰው ቤቱ እንደማያውቅ ተናገረ። ግራ ገብቶታል። ይሄ እንዴት ሊፈጠር ቻለ? ምንም አልገባው። በዚህ ጊዜ ፖሊስ መሬት ላይ የወደቀውን እስክሪብቶ አየው። ትኩረቱን ወሰደው። ምክንያቱም እንደዚህ አይነት ግድያ የተፈጸመው ለመጀመሪያ ጊዜ አይደለም። ይህ ሁሉ ነገር በዚህ እስክሪብቶ መፈጠሩ ገብቶታል። ግን ሌሎቹ ፖሊሶች አላመኑትም። በቅርብ ተመሳሳይ አደጋ ተፈጠረ። እንደ ድል ሆኖ ግን ሰዎቹ አልሞቱም ነበር። ሴቷ ፖሊስ እያከመቻቸው ነበር። እናም ተመሳሳይ እስክሪብቶ አየች። በዙሪያ ያሉትን ሰዎች አስተዋለች። ይህ እንግዳ ሰውዬ አየችው። የሆነ ነገር እያሰላ ይመስላል። ይህ ልጅ በተቃራኒ አቅጣጫ እየሄደ ነበር። ልክ እንደዚህ በመኪና ተገጨና ሞተ። ሴቷ ፖሊስ ከላይ የቆመውን ሰውዬ እንዲይዙት ለሌሎች ፖሊሶች ተናገረችና ወደሱ መሮጥ ጀመረ። ሰውየው ሳይክል አነሳና ወደ መሬት ወረወረ። ሴቷ ፖሊስ ሽጉጧን አውጥታ ባለበት እንዲቆምና እጁን ወደ ላይ እንዲያነሳ አዘዘች። ቀስ ብሎ እጁን አነሳና እየተጠጋት ወደ ጎን ያያል። የሆነ ነገር እያቀደ ነው።